እባካችሁ ኢትዮጵያውያን ድምጹን ሰላት መስገድ አልቻልንም፣ ድምጻችን ይሰማ፣ ጫና እየተደረገብን ነው፣ ሰላት እንስገድ አለን እንጂ ሌላ ያልነው ነገር ፈጽሞ የለም። ይህ መልእክት አክሱም የሚገኙ ሙስሊም ማህበረሰብ መልእክት ነው። በታሪካዊቷ የአክሱም ከተማ የሚገኙ ሙስሊሞች ላለፉት ተከታታይ ሳምንታት የጁምዓ ሰላት በጋራ መስገድ አለመቻላቸው እየገለጹ ይገኛሉ። የጁምዓ ሰላት እንዳይሰግዱ በመከለከላቸው ምክንያት ምዕመኑ የዙሁርን ሰላት በቤታቸው ለመስገድ እንደተገደዱ ተናግረዋል። ክስተቱ ባለፉት 3 ሳምንታት የታየ በመሆኑ ጉዳዩ እጅግ አሳሳቢ አድርጎታል። የከተማዋ ሙስሊሞች ድምጻችን ይሰማ የሚሉ ጥሪዎችን እያቀረቡ ይገኛሉ። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔ ኑሮ ስለከበዳቸው አይናችን እያየ ከምንሞት ብለው ተሰደዱ። መኖርም አትችሉም መቀበርም አትችሉም፣ ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው። እባካችሁ መልካም ምክር ምከሩ። መልካም የሆነውን ሐሳብ ህዝቡ ላይ እንዲተገበር አማክሩ። እንዴት በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸው? ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው፣ ከአንድ የእግዚአብሔርን ቃል ሲሰብክ ከነበረ ሰው፣ እግዚአብሔርነቱን እንደ እግዚአብሔርነቱ መጠን አውቀዋለሁ ከሚል ሰው እንዴት ይሄ ይወጣል? ተውን እስላም ስነካ ውስጤ ይደማል፣ ተኝቼ አላድርም በጠና ያማል። ወንድም ስከፋ ስሰበር ቀልቡ አላስቻለኝም ስሰበር ልቡን ተው والله ينو اللي يخدفرن ينيا عند على مهول ينيا عند بنون نور والله يزيد ولدي لي خالد عمر عثمان ሁሉም ሰሃቦች እንደዚህ ሁሉ ይፈጠር ነበር። እዚህ ولدي ላይ ገባችሁ? ወንዶች ሴቶች ማደር አለብን ያውቃሉ። ግን እናንተ ተኛችሁ እኛም ተኛና ምን እናድርግ? አክሱም ተወላጅ ወገኖቻችን እኔ ዓለም ላይ ብቸኛዋ ከተማ ትሆን ወይ እላለሁ። አክሱም ለተወላጆቿ የአምልኮት ቦታ ለመስጠት ፈቃደኛ ያልሆነች፣ ይህ እውነት አንድ ሰው እንደ ነጃሺ አይነት መሪ የነበረባት ሀገር ላይ እንዲህ አይነት ነገር ሁሌም ስናስበው በጣም ይከብዳል። ግን ይህ ሁሉ ያልፋል። የአምልኮት ቦታ መሰረታዊ ሰብአዊ መብት ነው፣ ሕገ መንግስታዊ መብት ነው። ይህንን መብታቸውን አግኝተው ኢንሻአላህ የነሱንም ድል ሴሌብሬት እንደምናደርግ ተስፋ አደርጋለሁ በአላህ ፈቃድ። ከአክሱም ሚናራ ተጣሪው ሲጣራ ሀያ ወደ ሰላት አሻፈረኝ ብትል ድምጹን ላለመስማት ያንተ ድንቁርና ገደቢስነትህ ቢያሳጣ ሂዳያ ምን ማድረግ ይቻላል? ማር መቼም አይጥማት ቢያቀምሷት ለህያ። ስማኝ አንዴ በሂጃቡ ሲልህ በኒቃቡ መልክ እየቀያየርክ ምን ብታንገላታ አይሳካልህም። ጋሻው ራሱ እኮ ነው እህቴም በሂጃብ ያሳመራት ጌታ። ያንተ መነካካት የእሷን ጥንካሬ ቢያጎለብት እንጂ ለእንዳንተ አይነት ተውሳክ የትኛው ሙስሊም ነው የሚሰጠው እጅ? ደካማ ነን ስንል ለአላህ ብቻ ነው መክሉቅ አካትም። ዲን የነካህለታ ሴቱም ወንድ ይሆናል፣ ሀያ አያደርግም። ፍትህ አክሱም ለሚገኙ ሙስሊም እህትና ወንድሞቻችን አይሰይታ ያለው ገብርኤል አንድ እንደገና ደግሞ ይሄኛው ደግሞ አብዓላ የሚገኘው ነው። ከትግራይ ክልል ከመቀሌ 25 ኪሎ ሜትር ላይ የሚገኘው ነው። ይሄኛው ሎጊያ ላይ የሚገኘው ነው። ይሄ የሚታዩት ቤተክርስቲያኖች ማለት ነው። ያንኛው ደግሞ እስኪ ለምሳሌ ደግሞ ሶማሌ ክልል ላይ የሚገኘው ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ወንድሞችና እህቶች እንዲሁም ሙስሊም ወንድሞችና እህቶችም ክርስቲያን ወገኖች ባላችሁበት ቦታ ሁላችሁም የአላህ ሰላምና ደህንነት በእናንተ ላይ ይሁን። ስለዚህ ዛሬ ለመናገር የሚፈልገው ወላሂ አክሱም ላይ በሙስሊሞች ላይ እየተካሄደ ባለው ጭፍጨፋ
እንዲሁም የቁርአን መቀደድ። ስለዚህ ሙስሊሞች በአክሱም ላይ የሚያሳልፉት ስቃይ፣ ሙስሊሞች በተለያዩ ቦታ ላይ የኛ ሙስሊሞች የሚያዩት ስቃይ ወላሂ ኢንሻአላህ ወላኪን ለኛ ሙስሊሞች በሐቅ ላይ ባለነውበት መንገድ ላይ መሰቃየቱም ሆነ በዲን ላይ በሚደርስብን ፈተና ኢንሻአላህ ለኛ አዲስ አይደለም። ወላኪን እኔ ለክርስቲያን ወገኖች ሁላችሁም ይሄን አክሱም ላይ ለምትገኙ ለክርስቲያን ወገኖች ይሄን መልእክት አድርሱልኝ። እንዲሁም አክሱም ላይ በተካሄደው ላይ ሙስሊም ላይ በተደረገው ጭፍጨፋም ሆነ ሙስሊም ላይ በተደረገው በኢስላም በእኛ በሃይማኖታዊ ቁርአናችን ላይ በተደረገው ቀዳዳ ቁርአን ላይ በተደረገው ሁኔታ ላይ መስጊድ ላይ በተደረገው መደፈር ላይ ይሄ ሁሉ ነገር ላይ የምትደግፉ ኢትዮጵያውያን የትም ቦታ ያላችሁ የክርስቲያን ወገኖች ይህን ነገር በደንብ አዳምጡ። ውድ ወንድሞቼና እህቶቼ ወላሂ ይሄ መልእክት ለእናንተ ነው ምልከው። ለአንሁ እኛ ሙስሊሞች አልহামዱሊላህ ኢስላም አንድንም ሃይማኖት የማንንም ሃይማኖት እንድንነካ ወላሂ አይፈቅድልንም። እንደውም እንድናከብራቸው ክርስቲያን ከሆኑ ከታመሙ እንድንዘይራቸው ከሞቱም እንድናስቀብራቸው ከተጎዱም እንድናግዛቸው ባለን አቅም በሙሉ እንድናግዛቸው ነው ወላሂ ኢስላም የሚያዘው ማለት ነው። ስለዚህ ግን ክርስቲያን ወንድሞቻችን አሁን እየሆነ ያለው ነገር አብሶ በአክሱም ላይ ባሉ ሙስሊም ወንድሞችና እህቶች ላይ የሚሆነው ነገር እንዲሁም መደብደብ፣ መታሰር፣ የቁርአን መቀደድ ይህን ነገር እንደትደግፋላችሁ እዛ ያሉ እዛ ያላችሁ ክርስቲያን ወገኖቻችን ይህን ነገርስ እንደትፈቅዳላችሁ? እናንተ ብታደርጉም አው ደግሞ እናንተን የሚመሩ ከንቲባዎች የመንግስት አካላቶች ይህን ቢያደርጉ እንዴት ይህን ነገር ትፈቅዳላችሁ? ሱብሃንአላህ ወላሂ በጣም ነው የሚገርመው። ለምንድነው ክርስቲያን ወገኖቻችን ከብት የሚገዙ ሰዎች ህንዶች ጋር ተስማምታችሁ እየኖራችሁ፣ ድንጋይ የሚገዛ ሰው ጋር ተስማምታችሁ እየኖራችሁ፣ ሰውን የሚገዛ ሰው ጋር ሌላ ፍጡር ጋር ቡዲዝም ጋር ገብታችሁ አላረለ ከተለያዩ ሃይማኖቶች ጋር በሰላም እየኖራችሁ አብራችሁ ተጋብታችሁ አብራችሁ የምትኖሩት አብራችሁ የምትበሉት ሙስሊም ወንድሞቻችሁ ላይ ጭካኔ እንዴት ልትጨክኑ ትችላላችሁ? እንዴት የሃይማኖት መጽሐፍ ቁርአን እንዴት ይቀደዳል? እንዴትስ ሙስሊም ወንድሞቻችን ሙተው ቀብር ያጣሉ በአክሱም ላይ እንዴ? ውድ ወንድሞችና እህቶች በአክሱም ላይ ያላችሁ ክርስቲያን ወገኖች ተዋልዳችሁ አንዱ አባቱ እስላም አንዱ እናቱ ክርስቲያን አንዱ እናቱ ክርስቲያን አንዱ አባቱ ደግሞ ሙስሊም ሆኖ አብራችሁ እየኖራችሁ እየበላችሁ እየጣጣችሁ ትሆን አይደል ያላችሁ? የትኛው የመጽሐፍ ቅዱስ አንቀጽ ነው? የትኛው የመጽሐፍ ቅዱስ ትእዛዝ ነው መስጊድ እንድታቃጥሉ ሙስሊሞችን እንድትጨፈጭፉ ሙስሊሞችንን ቀብር አትስጡ የሚል አንቀጽ በሃይማኖታችሁ መመሪያ ውስጥ አለ? ወላሂ የያዛችሁት ትክክለኛ መጽሐፍ አላህ Subhanahu Wa Ta'ala የመጽሐፍ ባልተቤቶች ያላችሁ ሰዎች ከሆናችሁ እውነት የመጽሐፍ ቅዱስ ተከታይ ከሆናችሁ መጽሐፍ ቅዱስም ደግሞ ያልተበረዘ ከሆነ ስለ ሙስሊም እንኳን ቀርቶ ስለ ማንኛውም ሃይማኖት መጎደፍም ሆነ መንካትም ወላሂ አያዝም። ስለዚህ ውድ ወንድሞች እኛ አፋሮች በእኛ ውስጥ እኛ አልহামዱሊላህ ሙስሊም ነን 100% ሙስሊም ነን። እኛ አፋሮች 100% ሙስሊም ነን። ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተ ክርስቲያኖች ላሳያችሁ። እስኪ ለምሳሌ ይሄኛውን እዩት። ይህ ቤተ ክርስቲያን ትልቁ ገብርኤል ይባላል። የሚገኘው በአይሳኢታ ውስጥ ነው። حتى ቁባው ራሱ የተሰራው ከነሐስ ነው። ወላኪን እዚህ ቤተ ክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ በሰላም እየኖሩ በሰላም እየጠጡ በሰላም እየሰገዱ የሞቱት ሙታኖቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው። ወላሂ ስራን የሚፈርደው አላህ Subhanahu Wa Ta'ala ነው ቀብር ላይ። ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው። እንደዛ አርገው የሚኖሩ ህዝቦችን ለመለያየት ለራሳችሁ ፖለቲካ የሚሰራው ነገር ነው እንጂ የክርስቲና ሃይማኖትም ሆነ መጽሐፍ ቅዱስ ወላሂ በዛ አዛችሁ አይደለም። ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሰልፋችሁ ህዝቦችን ለምን ታጣላላችሁ? ይህን ክርስቲያን አክሱም ላይ የምትገኙ ክርስቲያን ወገኖች አክሱም ላይ የምትገኙ አመራሮች ይሄን መልእክት ወላሂ ለእናንተ ነው ምልኮ። እስኪ ያው ይሄን ለምሳሌ አሁን የሰይታ ላይ ያሳየኋችሁ እስኪ ይሄኛው ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። ማን ነካው?
እዛ ያለው ህዝብ ማን ተነካ? ወላሂ ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው። ወላሂ ነው የምላችሁ ውድ ወንድሞች፣ ውድ የክርስቲያን ወገኖቻችን ኢቭን መፍጠሪያ ሰዓት ላይ ረመዳን ላይ ወላሂ ቤተክርስቲያኗ እየጮኸች አዛን መስሎ ማለት ነው። አዛን መስሎ ራሱ እያስፈጠሩን ማለት ነው። አንድ ቀን ሂደን ድምጻችሁን ቀንሱ ብለን አናውቅም። هذا هو الاسلام يعلمون ይሄ እስልምና የሚያስተምረን ሐቅ ነው፣ ሕቁቅ ነው። ወላሂ ብሔራችን ባህላችን የሚያስተምረን አይደለም። ምክንያቱም ሃይማኖታቸውን እንደፈለገ ማስተማር ይችላሉ። ከተጎዱ ክርስቲያን ወገኖቻችን ከተጎዱ እንድናግዛቸው፣ ከሞቱ እንድንቀብራቸው፣ ጎረቤቶቻችን ማለት ነው ከታመሙ ደግሞ እንድንረዳቸውና እንድንዘይራቸው ዲናችን እስልምና ያዘናል። ወላሂ አንዳንድ ሰዎች በቤተ ክርስቲያን የሚሰብከው ሰበካ አይደለም፣ እስላም እንደዛ አይደለም። በእኛ እስልምና አንድ ሰው ከፈለገ ይሰልማል፣ ካልፈለገ ደግሞ እንደ ፍላጎቱ ነው። በሃይማኖት መስገደድ የለም። ስለዚህ ውድ ወንድሞች ዛሬ በአክሱም ላይ እስኪ አሁን አያችሁት አይሰኢታ ያለው ገብርኤል አንድ እንደገና ደግሞ ይሄኛው ደግሞ አብዓላ የሚገኘው ነው። ከትግራይ ክልል ከመቀሌ 25 ኪሎ ሜትር ላይ የሚገኘው ነው። ይሄኛው ሎጊያ ላይ የሚገኘው ነው። ይሄ የምታዩት ቤተክርስቲያኖች ማለት ነው። ያንኛው ደግሞ እስኪ ለምሳሌ ደግሞ ሶማሌ ክልል ላይ የሚገኘው ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ሙስሊሞች ናቸው። ሶማሌ ሙስሊም ነው አልহামዱሊላህ። አፋር ሙስሊም ነው አልহামዱሊላህ። ግን በዚህ ሁኔታ ላይ እኛ የእናንተን ሃይማኖት አክብረን ኢቭን የጸሎት ቦታዎቻችሁ ተከብረው የእናንተ ሙእሚናን ተከብረው የሚኖሩት ወላሂ ይህን እንድንኖርና ይህን ነገር ያስተማረን ኢስላም ነው። ይህን የሚያስተምር ኢስላምን ለምንድን ነው አክሱም ላይ ዛሬ የቀብር ወንድማችሁ የቀብር ቦታ የማትሰጡት? ለምንድን ነው ዛሬ መስጊድ አክሱም ላይ መስጊድን ብብራችሁ ቤት ተከራይቶ የሚሰግዱ ሙስሊም ወንድሞችን ግማሹን ደብድባችሁ፣ ግማሹን በፖሊስ ጣቢያ አስራችሁ፣ ግማሹን በሂጃብና በኒቃብ ምክንያት ከትምህርት ቤት አባራችሁ፣ ግማሹን ቁርአኑን አቃጥላችሁ፣ ይሄ ሁሉ በደል በኢስላም ላይ ለምን ይደርሳል? ኢስላምስ ምን አጠፋ? ያ አኺ የማንም መብት ነካ? ኢቭን አሁን እኛ ውስጥ 100% ሙስሊም ባለበት ሀገር ላይ አልহামዱሊላህ ወላሂ እንደነገርኳችሁ ነው። አዛናቸው ጥሪያቸው ለአዛን ራሱ እየረበሸን አንድ ቀን ወተን ግን አልከለከልናቸውም። ይኸው ጠይቆ ምስክርነት ደውሉላቸው። እኛ እኮ ዛሬ ሃይማኖታችንን ኢስላም በዚህ በያዘን ኑሮ እኮ ማለት ነው አክሱም ላይ መስጊድን በእምቢ እንዳላችሁ ሁሉ እኛ በሀገራችንም ቤተ ክርስቲያንም አንቀበልም ነበር። አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊም ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር። ስለዚህ ለምንድን ነው እንደዚህ የምታስቡት? ወላኪን ኢስላም ይሄን አይደለም። አራዮቻችን እናንተ አይደላችሁም አክሱም ላይ ያላችሁ ማለት ነው። ክርስትናን ትወክላላችሁ ብዬ ወላሂ አልናገርም። የምትወክሉት የራሳችሁ ፖለቲካ የራሳችሁ አካሄድ ነው። ስለዚህ ይህን የምታረጉት ከንቲባው አክሱም ላይ ያለው እንቅስቃሴ የመንግስት አመራሮች ሁላችንም በፌደራል መንግስት ስር ነው ያለነው። እናንተ ክልል ናችሁ እንጂ ትልቅ የሆነ አገር አይደላችሁም። ክልል ናችሁ። እንደኛ አፋር ክልል ነው አያችሁ፣ ሶማሊ ክልል ነው፣ አማራ ክልል ነው፣ ኦሮሚያ ክልል ነው። እኛ በፌደራል መንግስት ነው የምንመራው። ለምንድን ነው በፌደራል መንግስት ባለው በመንግስታችን የማትመሩት ሲጀመር ማለት ነው? ይህ እኮ ማለት በፌደራል መንግስት የሚሰጠውን የሃይማኖቶች መከበር መብትን እኮ እያጣሳችሁን ያላችሁት። ወላኪን እኛ ሙስሊሞች ኢንሻአላህ እንታገሳለን። ማንኛውም ክርስቲያን ወገኔ የሚሰማን ወላሂ ነው የምላችሁ፣ እኛ አብረን የምንኖር ሰዎች ነን፣ ተከባብረን የምንኖር ሰዎች ነን። የኔ የዘመድ አጎቴ ማለት ነው ሚስቱ ክርስቲያን ናት፣ እሱ ኢስላም ነው ሙስሊም ነው። ሁለት ወንድ ልጅ አላቸው። አንደኛው ልጅ እሷ አብርሃም ትለዋለች፣ እሱ ኢብራሂም ይለዋል። ስለዚህ ልጆቹን እንደዛ አድርጎ የሚኖሩ ሰዎች ናቸው። ስለዚህ ኢስላም እንደዚህ አይነት የሚኖሩ ሰዎችን ለማጋጨት እንደዚህ አይነት የኑሮ አብረው የሚኖር አብረው የሚበላ አብረው የሚቃበር ሁለት ሃይማኖቶች ተከባብረው ለረጅም ጊዜ አብረው የቆዩትን ሃይማኖቶች ለመጣላት የምታደርጉት
የመንግስትን ስርዓት ለማፍረስ የምታረጉት እንቅስቃሴ ነው። አክሱም ላይ ያላችሁ ከንቲባዎችም ፌደራሎችም ወላሂ ትጠየቁበታላችሁ። አንድ በእኛ ፌደራል መንግስት ትጠየቁበታላችሁ፣ አንድ ባንድ በሰራችሁ ወንጀል ማለት ነው። ስለዚህ እኛ ሙስሊም ወንድሞች ሃይማኖቶቻችንን በህጋዊ መንገድ የመንግስት በፌደራል መንግስት በመታገዝ እንደዚህ አይነት ወያላዎችን እንደዚህ አይነት ስራዎችን እንደዚህ አይነት አብሮ የተከባበሩ ሃይማኖቶችን የሚያጋጩ ሰዎችን እንደዚህ ወንጀለኞችን የክርስትናን ሃይማኖትን ተገን በማድረግ በእስላም ላይ የሚፈጠረው ማንኛውም ነገር ወላሂ እንቃወማለን። እነዚህ ሰዎች ለህግ መቅረብ አለባቸው። ማንንም የትም መሆን አይችልም። ስለዚህ እኛ እንደ ሙስሊም እኮ ማለት ነው ወላሂ እናንተ አርአዮቻችን ወቁድወቱና ረሱል ሰለላሁ ዐለይሂ ወሰለም ወሰሃባ ነብያችንና ሰሃቦቻችን ባልደረቦቻቸው ናቸው የኛ ባልደረባ ማለት ነው። هذا هو الاسلام ኢስላም እናንተ እንደምታስቡት ውድ ወንድሞችና እህቶቼ ከነብያችን በኋላና የዛሬ 1400 ዕድሜ ዓመት ያለው ሃይማኖት አይደለም። ኢስላም የነብያቶች ሃይማኖት ነው። አባታችን አደም ጀምሮ ይህን ሸሃደቱ አላህ ኢላሃ ኢላላህ ከአንድ አላህ በስተቀር ሌላ አምላክን አትገዙ ብሎ የመጣ የቆየ ቅድምት ሃይማኖት ነው። እኔ ሃይማኖታችሁን ለማንካት አይደለም ውድ ወንድሞችና እህቶቼ። ስለዚህ እነዚህ ሰዎች ለህግ ይቅረቡልን፣ በፌደራል መንግስት ደረጃ ለህግ ይቅረቡልን። ባን የዚህ ይሄን የመሰለ ሃይማኖት እንደዚህ አብሮ የሚናሩ ሰዎች እኔ እያሳየኋችሁ ነው። አሁን እነዚህ ቤተክርስቲያኖች በአፋር ውስጥ በሶማሌ ውስጥ ተከብረው የሚኖሩት እንደዚህ አይነት አብሮ ይኖሩ ሰዎችን መንግስታው አሁን መንግስት ላይ እየመጣ ያለው ምርጫም ሆኖ መንግስትን ለመበጥበጥ የመንግስት ምርጫን ለመዳናቀፍ ሃይማኖቶች በየቦታው እንዲጋጩ ለማድረግ የሚያደርጉት የክርስቲያንን ስም የያዙ አክሱም ላይ ያሉ አክራሪዎች እንደውም ሌላ ሰዎች ማለት ነው። ስለዚህ በዚህ ነገር ሁላችሁም ንቃው። ኢቭን የገዛ መጽሐፍ ቅዱሳችሁ ራሱ ይቃወማችኋል ወላሂ። ስለዚህ ይሄን ሼር አድርጉት፣ አድርሱ። አክሱም ላይ ላሉ እነዛ ለጫፍጫፊዎች፣ እነዛ ቁርአን ለቀደዱ ሰዎች፣ እነዛ ሙስሊም እህቶቻችንን ከንቃብና ከጅልባብ ከትምህርት ቤት ያገዱ እነዛ ከንቲባዎች፣ እነዛ ፌደራሎች ወላሂ ወየውላችሁ። ኢንሻአላህ ወየውላችሁ። እኛ ከታገልን መታገል እንችላለን፣ ከተኮስን መተኮስ እንችላለን፣ ከወረወርን መወርወር የምንችል ጠንካራ ሰዎች ነን እኛ ሙስሊሞች ማለት ነው። ወላኪን ዲናችን ሃይማኖታችን የተረጋጋና የራሳችንን አክብረን የሰውን እንድናከብር የሚያዘን ሃይማኖት ነው ኢስላም ማለት ነው። ስለዚህ የኢስላምን መንገድ በመከተል ወላሂ ለዛ ነው ሁላችንም ላይ እጃችን ታሞ አይደለም፣ እግራችን ጠፍቶ አይደለም፣ ወላሂ ደግሞ ፈርተንም አይደለም። እኔ ሙስሊም ለእስልምናዬ ለቁርአን ለጅልባብ ለዲኔ ማለት ነው አንድ ህይወት ሳይሆን 1000 ህይወት አላህ ዘርቶብኝ ተራ በተራ በዘይት እየተቃቀለ ቢወጣ ራሱ ደስ ይለኛል። እኔ ኢስላም ከሚደፈርና ቁርአን እንደዚህ ከሚቀደር ከማየት ማለት ነው። ወላኪን ኢስላም መረጋጋትን፣ መስማትን፣ መረዳትን፣ ማንበብን፣ ማወቅን በዚህ ነው ኢንሻአላህ የሚያዘን። ስለዚህ መንግስት እነዚህ ሰዎችን በፌደራል መንግስት ትእዛዝ እንደማይቀበሉ እናውቃለን። ወያላዎች ናቸው። በፌደራል ላለማገዛት የሚጥሩ የራሳቸው የሆነ አክራሪና ግሩፖች እንደሆኑ እናውቃለን። ስለዚህ ኢንሻአላህ ይሄን ነገር ለፌደራል መንግስት በዚህ ጉዳይ ላይ ትኩረት እንዲያደርግ ፌደራል መጅሊስም እጁን እንዲያደርግና እነዚህ ሰዎች ለህግ መቅረብ አለባቸው። ሙስሊሞች እዛ አክሱም ያሉ ሙስሊሞች አላህ ይገዛችሁ ኢንሻአላህ። አብሽሩ ኢንሻአላህ። ዛሬ ቀብር መጣችኋል፣ መስጊድ መጣችኋል፣ በቤታችሁ በመስጊዳችሁ ላይ ቁርአን ተደፍሮባችኋል። ወላኪን النصر قريب። ስለዚህ የአላህ Subhanahu Wa Ta'ala ድል ቅርብ ናት። በዳዮች እስከ ሁሉ ጊዜ ማይቆዩም ቢኢዝኒላህ። አላህ ያግዘናል። አላሁ አክበር። አጅር የሚፈልግ ሰው ከኔ ጋር በዚህ ቪዲዮ ላይ አጅር ማግኘት የሚፈልግ ሰው ሼር ያድርግ ለሁሉም ለክርስቲያን ወገኖችም ለሙስሊሞችም ሼር ያድርግና ኢንሻአላህ ያድርሳቸው። ወሰለላሁ ዐላ ሰይድና ሙሐመድን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።